አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የአብዱልአዚዝ ዩቲዩብ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ። ሀገራችንን ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ በአዲስ ነገር መጥቻለሁ። ያው አዲስ ጨርቅ አመጣለሁኝ። የተለያዩ ጨርቆች ይመጣሉ። ግን ግፋ ቢል አንድ ሳምንት 2 ሳምንት ነው የሚቆዩት። ጨርቆቹ አይቆይም። በዚህ አይነት ጨርቅ እንግዲህ ይሄ ወደ አቀስታ የሚሄድ ነው። 26 ሺህ ብር የፈጀ ነው። ይሄን ይመስላል። በጣም የሚያምር ማለት ነው። እንደምታዩት በጣም ነው የሚያምረው ጨርቁ። ልክ እንደምን ልበላችሁ እንደ ከፋይ ነው። የተለያዩ ከለሮች አሉ። ግን በነገራችን ላይ ከዚህ 4 5 አይነት ከለር መጥቶ ነበር። ሁሉም አልቀዋል። በነገራችን ላይ አንድ ሎሚ ከለር ብቻ ነው የቀረው። እሱም ሰሞኑ ያልቃል ማለት ነው። አሁን ደግሞ በአዲስ ጨርቅ መጥቷል። ቀጣይ ቪዲዮ ላይ ይሰራላችኋለሁ። ወይም ቲክቶክ አካውንቴ ላይ ታገኙታላችሁ። ሁሉም የጨርቅ አይነቶች በቲክቶክ አካውንት ያሉ ዚድ ዘመናዊ ትራስ ልብስና አረቢያ መጅልስ በሚለው እንደውም በቴሌግራም ቻናሌ ዚድ ዘመናዊ ትራስ ልብስና አረቢያ መጅልስ በሚለው ሰርች ብታደርጉ ታገኙኛላችሁ። ዩቱብ ያው ብዙውን ጊዜ ቪዲዮ በቲክቶክ ስለሆነ የምለቀው ዩቱብ ብዙውን ጊዜ አልለቅም። በቲክቶክ ነው ያለው። አንዳንድ እቃዎች እዛ ላይ ማየት ትችላላችሁ፣ ሙሉ እቃዎች። ምክንያቱም ቲክቶክ ላይ ሾርት ቪዲዮ ትንሽ ዝም ብላችሁ ለቀቅ ለማድረግ ስለሚመቻችሁ ቶሎ ለቃለሁ። በዩቱብ ደግሞ ኤዲት ሳረግ ምን ሳረግ ቪዲዮ ስቀርጽ ብዙውን ጊዜ ስለማይመቸኝ ስራ ጋር ለዛ ነው የማለቀው። ይሄ እንግዲህ አቀስታ ነው የሄደው 26 ሺህ ብር ነው የፈጀው። እናታችን እንግዲህ በዚህ አይነት በሚያምር ሁኔታ በጣም ያምራል። በጣም ነው የሚያምረው። ያው የአቀራረጹ ሁኔታ አራቅም ስለምል ምንም ስለምል ነው እንጂ በጣም ነው የሚያምረው። እና ቤት ውስጥ በጣም ማብራት ራሱ የለውም። ኖርማል ግን እኔ ካሜራ ስቀርጽ ፊልተር አልጠቀምም። ኖርማል እንትን ነው የምጠቀመው እላችኋለሁኝ። ካሜራ ነው የምጠቀመው። ይሄን ይመስላል። አሁን ላይ ያለው ዋጋ ከቀን ቀን ይለያያል። ይሄ እንግዲህ የተሰራው ትራስ ልብሱ በ500 ብር ነው። ግን 5 ከ20 ሆኗል። አሁን ላይ በጣም ጨምሯል። አሁን የመጣ ጨርቅ አለ እስከ 5 ከ50 የሚሆን አለ። የፍራሹ በ1500 ብር ሂሳብ ነው። እንግዲህ እቃው የሄደው ያው መኪናም ትንሽ ችግር አለ። ይህ እቃው እንግዲህ ስንት መስላችሁ? 26 ሺህ ብር ብያችኋለሁ። 12 ትራስ እስከ ልብሱና 4 ፍራሽ እስከ ልብሱ 26,800 ምናምን ብር ይመጣል። ያው ልጅቱ ትንሽ እንትን ስላለ ያው 26 ሺህ ብር ልበላችሁ ብዬ ነው። 27 ሺህ ብር ይሆናል ማለት ነው በሂሳቡ ከህርን ማለት ነው። እና ይሄንን ይመስላል እላችኋለሁ። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ለሚገዛ ሰው ሰርች አድርጉ። አረቢያ መጅልስም ማሰራት ከፈለጋችሁ በተለያዩ ጨርቆች አሉላችሁ። የሶፋ ልብስ መቀየር ለምትፈልጉ በተለያዩ ጨርቆች አሉላችሁ፣ መቀየር ትችላላችሁ። ብዙውን እንደነገርኳችሁ ቲክቶክ አካውንት ላይ ዜድ ዘመናዊ ትራስ ልብስና አረቢያ መጅልስ ላይ ታገኙታላችሁ። ይሄ የልጅ ቻናል ነው፣ ዙሮ የአብዱልአዚዝ ዩቲዩብ ማለት ነው። ይህን ይመስላል። ፍራሽ ዋጋ ስንት ነው ብላችሁ ላላችሁ ከ2000 እስከ 2500 አለ። ትራስ ስንት ነው ላላችሁ ከ300 እስከ 350 አለላችሁ። እንደ ትራሱና እንደ እቃው ይለያያል። አዲስ የመጡ ጨርቆች አሁን ቀጣይ ቪዲዮ ላይ ይሰራላችኋለሁ፣ ወይም ቲክቶክ አካውንት ላይ ታዩታላችሁ። አዲስ የመጡ ጨርቆች አሉ። እነዚህ 2 ሳምንት ብቻ ነው የቆዩት። የድሮ ጨርቅ አረቢያ መጅልሱ አሁን ጨርቅ አይገኝም። ምናልባት ሱቅ ላይ ከ2 አመት በቃ ከአመት በፊት አምጥተው ያስቀመጡ አተጣራላቸው ካልሆኑ በቀር በእርግጥ እኛ ጋር ያለው ጨርቅ ሳምንት አይቆይም። መልሶ አሁን ይሄ ጨርቅ ቀጣይ ዙር ና ቶሎ ቢሉት አይመጣም። አንድ ዙር ከመጣ ቀጣይ ዙር አይመጣም ማለት ነው። እኛ ጋር ደግሞ ጨርቅ አይቆይም፣ ቶሎ ነው የሚያልቀው። አሁን አይታችሁት ጨርቁ ጣቃውን ወዳው እንደለቀኩላችሁ በቲክቶክ ቶሎ ማዘዝ፣ ቶሎ አዛችሁ ቶሎ ተቆራርጦ ይሰራላችኋል። እንግዲህ እንደምታዋቸው ጨርቆቹ ይሄው በተለያዩ ከለሮች ያለው ብዙም አይታይም። ይሄ ትንሽ የቀረው ጨርቅ በዚህ በኦሞ ከለር ብቻ ነው። ጎልድ ከለሩ አልቋል፣ ቀይ ከለሩ አልቋል፣ እርሳሴ ከለሩ አልቋል። ይሄው እንደምታዩት በዚህ በሎሚ ከለሯ ብቻ አለ። ይሄው ብሉ ከለሩ አልቋል። እንግዲህ ይሄን ይመስላል ጨርቁላችኋለሁ። በጣም ያምራል ማለት ነው።
አሁንም የመጡት ጨርቆች የገቡት ዛሬ የገቡት በጣም የሚያማምሩ ናቸው። እዘዙ። ጣቃውን ስታዩ ጨርቁ ላያምራችሁ ይችላል፣ ግን ከተሰራ በኋላ በጣም ያምራል ማለት ነው። ያው የምንሰራው በትዕዛዝ ስለሆነ ጨርቁን ስመርጡ በትዕዛዝ እንሰራለን። ጨርቅ ብዙ የሚተርፍ ከሆነ ያው አይታችሁ ስጨርሱ እንሰራለን እላችኋለሁ። ይህን ይመስላል እንግዲህ በጣም ያምራል። አሁን ላይ ደግሞ ቀጣይ ሮመዳን ስለሆነ መጩ የሮመዳን አስቤዛ ማዘዝ የምፈልጉ ሰዎችም ኑ ሮመዳን እናስፈጥር በሚል በዋትስአፕ ግሩፕ አለ፣ በዛ ማዘዝ ትችላላችሁ። የተለያዩ እቃዎች ትራስ ልብስ ብቻ አይደለም ዋናው ስራ የትራስ ልብስ፣ አረቢያ መጅልስ፣ መጋረጆ ቢሆንም የተለያዩ እቃዎችንም እገዛለሁ አደርሳለሁ። ፈለጋችሁበት ቦታ ትራስ ልብሱን አዛችሁ ለቤተሰብ አስቤዛ አብራችሁ ማዘዝ ከፈለጋችሁ ገዛላችኋለሁ አለምንም ክፍያ አለምንም እንትን። እኔ ጋር እንግዲህ ዜድ ዘመናዊ ትራስ ልብስ እና አረቢያ መጅልስ ለየት የሚያደርገኝ መጀመሪያ ላይ ቀብድ አልቀበልም። ቀብድም ሆነ ምንም እኔ ጋር ክፍያ መጀመሪያ የለም። እቃችሁ ቤታችሁ ከሄደ በኋላ ባመናችሁ እቃችሁን ካያችሁ በኋላ ብር ትከፍላላችሁ። ይህን የማላረግበት ምክንያት እኔ የእናንተን ሀቅ ይዤ ስልካችሁ ቢጠፋ ስልኬ ቢጠፋ የሆነ አጋጣሚ እንትን ቢል በዛ ምክንያት ጥሩም ላላድል ስለሆነ አሁን ጊዜውም ማስተማማኝ ስላልሆነ መኪና እንደ ልብ ላይገኝ ስለሚችል ግን እኔም በቃ አሚሮዬ እረፍት የሚያገኘው እቃችሁን ሰርቼ ስጨርስ እልክላችኋለሁኝ። ብራችሁ እናንተ ደግሞ በአማና ታስገባላችሁ ማለት ነው። ስንቱ እያለቀሰ ስለሆነ አሁን አስፈላጊ አይደለም። በእርግጥ እኔ በፊትም እንትን አይልም። ራቅ ያለ ቦታ ከሆነ ትራንስፖርት በጋራ ነው። ቅርብ ቦታ ቅርብ ከሆነ እኔው አካባቢ አሁን ደሴ አካባቢ ምናምን ከሆነ ዝም ብዬ በነፃ ነው የማደርስላችሁ። ሩቅ ቦታ ከሆነ ግን ትራንስፖርት በጋራ እናደርጋለን እላችኋለሁ። ወዳችሁና ፍቅዳችሁ ስለምትከታተሉ ያመሰግናለሁ። ሰላም አለይኩም ወራህመቱላህ